ሰላም ጤና ይስጥልን ውድ የቻናላችን ኬርቲዩብ ቤተሰቦች እንደምን ሰንብታችኋል? በየሳምንቱ ሐሙስ የምናቀርብላችሁ የቀናት ተቃርኖ መሰናዷችን ዛሬ ሁለት እጅግ ተቃራኒ እውነታዎችን ይዞላችሁ ቀርቧል። ዓለም በየዕለቱ የምታከብራቸው የራሷ የሆነ ቀናት አሏት። አንዳንዶቹ ቀናት ደግሞ በአንድ ላይ ሲገጥሙ በውስጣቸው የያዙት ተቃርኖ በራሱ ትልቅ የሕይወት ትምህርት ሆኖ እናገኘዋለን። ዛሬ ሰኔ 18 ወይም ጁን 25 የምናነጻጽራቸው ሁለት ቀናትም በትክክል የዚህ ተቃርኖ ማሳያ ናቸው። በአንድ በኩል ዓለም አቀፍ የባህርተኞች ቀን፣ በሌላ በኩል ደግሞ ብሔራዊ ከቤት የመስራት ቀን። እስቲ ቆም ብለን እናስበው። የሰው ልጅ የሥራ ባህልና የአኗኗር ዘይቤ በአሁኑ ሰዓት ምን ያህል ወደ ሁለት የተለያዩ ጽንፎች ተጉዟል? መጀመሪያ ከቤት የመስራት ቀንን እንመልከት። ይህ ቀን የዘመናዊ ዲጂታል ዓለምና የቴክኖሎጂ ምጥቀት ትልቅ ማሳያ ነው። ዛሬ ላይ በሚሊዮኖች የሚቆጠሩ የቢሮ ሰራተኞች፣ የቴክኖሎጂ ባለሙያዎችና የፈጠራ ሰዎች ከቤት ሆነው ስራቸውን ያከናውናሉ። ለመስራት የሚያስፈልጋቸው ነገር ቢኖር አስተማማኝ የኢንተርኔትና ላፕቶፕ ብቻ ነው። ሳሎናቸው ሶፋ ላይ ዘና ብለው የሚወዱትን ቡና እየጠጡ አሊያም በመዝናኛ ንጹህ ስፍራ ላይ አየር እየሳቡ ስራቸውን ያከናውናሉ። ይህ የሥራ ባህል ለሰው ልጅ ትልቅ ነፃነትን፣ ምቾትንና ከቤተሰብ ጋር የመሆንን ዕድል የፈጠረ የዘመናዊነት መገለጫ ነው። ነገር ግን ይህንን ምቾት ተጎናጽፈን ኮምፒውተራችንን ስንከፍት፣ የምንለብሰውን ልብስ ስንመርጥ ወይም ያለንበትን ስፍራ በምጥቀት ስንመለከት እነዚህ ነገሮች ሁሉ እጃችን ላይ እንዴት ሊገቡ እንደቻሉ አስበን እናውቃለን? እዚህ ላይ ነው እንግዲህ የዛሬው ሌላኛው ትልቅ ቀን የዓለም አቀፍ የባህርተኞች ቀን የሚመጣው። ከቤት የመስራት ምቾት፣ በዲጂታል ዓለም ላይ መንሳፈፍ፣ የባህርተኞች ሕይወት ግን በአስፈሪው የውቅያኖስ ማዕበል ላይ የተመሰረተ ነው። በዓለም ላይ ካለው አጠቃላይ የንግድ ፍሰት ውስጥ 90 በመቶ የሚከናወነው በባህር ትራንስፖርት አማካኝነት ነው። ይህ ማለት እኛ ዛሬ በቤታችን ሆነን የምንጠቀማቸው ዘመናዊ ቁሳቁሶች፣ አልባሳት፣ መድኃኒቶችና የዕለት ተዕለት ምግቦች ከኢንዱስትሪዎች ተጭነው አህጉራትን አቋርጠው ተጠቃሚው ጋር እንዲደርሱ ያደረጉት እነዚህ ባህርተኞች ናቸው። የባህርተኞች ሕይወት ግን ከምቾት የራቀ ነው። ለወራት አንዳንዴም ለዓመታት ከቤተሰቦቻቸው ይለያሉ። ሰማይና ውሃ ብቻ የሚታይበት ሰፊ ውቅያኖስ ላይ አስፈሪ ማዕበሎችንና የተፈጥሮ አደጋዎችን እየተጋፈጡ ሌት ተቀን ይሰራሉ። እነሱ በቤታቸው ሆነው የመስራት ቅንጦት የላቸውም። የእነሱ ቢሮ የሚንቀጠቀጠው የጭነት መርከብ ወለል ነው። ማረፊያቸውም ጨዋማ የባህር ንፋስ ነው። ውድ የኬርቲዩብ ቤተሰቦች፣ የዛሬው የቀናት ተቃርኖ የሚያሳየን ትልቅ እውነት ይሄንን ነው። አንደኛው ቀን የዲጂታል ዓለምን የነፃነት ጫፍ ምቾት ሲያሳይ፣ ሁለተኛው ቀን ደግሞ ያ ዲጂታል ዓለም ተንቀሳቅሶ እንዲቀጥል መሰረትን በትከሻቸው የተሸከሙትን ባህርተኞች ሕይወትን ያሳየናል። አንዱ ያለ ሌላኛው ህልውና የለውም። ባህርተኞች በጽናት ውቅያኖስን ባይቋርጡ ከቤት ሆኖ በላፕቶፕ የሚሰራው ባለሙያ የሚጠቀምበት መሳሪያ እንኳን አይኖርም ነበር። ስለዚህ ዛሬ ሰኔ 18 የሰው ልጅ ያሳካውን የቴክኖሎጂ ምቾት እያደነቅን፣ በሌላ በኩል ደግሞ ዓለምን በመስዋዕትነት ለሚያቀኗት ከቤት ርቀው በባህር ላይ የሚሰቃዩት ባህርተኞች ታላቅ አክብሮታችንና ምስጋናችንን የምናቀርብበት ቀን ነው። የሰው ልጅ ሕይወት እንዲቀጥል ምቾቱም ሆነ ጽናቱ፣ ሁለቱም ጽንፎች እኩል አስፈላጊዎች ናቸው። እናንተ የትኛውን የሥራ ዘይቤ ትመርጣላችሁ? ከቤት ሆኖ በምቾት መስራት ወይስ ፈታኝ ቢሆንም ዓለምን በባህር ላይ እያዩ መጓዝን? ሐሳባችሁን በኮሜንት አጋሩን። በቀጣይ መሰናዷችን እስክንገናኝ ለሰው ልጅ ሁሉ ፍቅርና ኬር ይሁን።